ተመለሷል። ቶሎ በይ። አውርጄዋለሁ። ሰላም ነው ማየ? እንዴት ነው? ሰላም ነው? እንዴት ነው? አለን። ይኸው ባለፈው ያሉኝ ልጆች ቤቶትን ቢያሳዩኝ ያን ያሉ። እሺ እሺ። ሰላም ነው አይደል? ቤትስ እንዴት ነው? እንዴ ማዘር ታድሱ የለ እንዴ? አሪፍ ሆኗል። አሁን አያችሁት? ወደዳችሁት? እንዴት ነው? አዎ የምትፈልጉትን መጨመር ትችላላችሁ። እንግዲህ ያው ሰዓት ማርፈድ አይቻልም። እሺ ቤቱ አሪፍ ነው ማለት ነው። ቆንጆ ነገር አለው። ያው ናቸው። ይሄን ቤት ለሴት አታከራይ ቢሻ ነበር። ወዬ ጥሩ ነው። እሺ የእርሶ ልጅ ነው? አዎ ልጅ ነው። ኖሪሽ ለቤት ነው? አይ ይሁን ሰሊ ምን ያደረግሽ ነው? ልጅን ጸባይ ያወቅሽ እንዴት ያለበት ቤት ውስጥ ልግባት ያለሽ? ይሁን ከዛ ይብስም። እውነት ነው ሳይው በጣም ደንግጫለሁ፣ ግን በዚህ ባህሪው መሸሽ አልፈልግም። እባክሽ እንደመፈላሰፍ የሚያደርግሻል። እኔ ቆንጆ አዳምጪ። ለመልካም ብለሽ የገባሽበት ነገር በኋላ መውጫ የምታጭበት ማለት ነው። ከድሽ ረፊ ችግር የለም በእኔ ጣዩ። እኔ እኮ ጉዳትሽን ስለማልፈልግ ነው። ኖሪ ለምን አትረጂኝም? ለትንሽ ጊዜ ሌላም ቤት እስክናገኝ ድረስ ቢሆንም እኔ ጋር ሆነ ይችላል። አይ እኔ ተመችቶኛል ትሪ። እውነቴን ነው ችግር የለም። ወይ መጣሽ? የማናችሁ ቆንጆች? አዲስ ተከራይ ነኝ። ወይ ታዲያ ዝምዬ ጋር እኮ ቡና ፈልቷል። ቡና ጠጣችሁ ትሄዳላችሁ። ወይ ግቡ። አንቺ ከደፍቴ ጋር ልታጠኝ ነው እንዴ? እሺ ግቡ። ዝኑዬ ዛሬማ እኔ ነኝ የማፈላው። ግቡ፣ ቁጭ በሉ። ቁጭ በሉ። እስቲ ቡና ቁርስ ያዙ። ዝኑዬ እስቲ ያዥ። ዝኑዬ እስቲ እባክሽን ያችን ትራስ አቀብኝ። እና እንዴት ናቸው? ስምሽን ማን ነበር ያልሽኝ? ኖረላት። ተማሪ ነሽ? አዎ። አይ ይሁን። አንቺም? አይ ጥሩ ነው። እንደዚች አይነት ፍልቅልቅም እዚህ ግቢ ገብታም አታውቅም በጊዜው። እንዴ ዝኑዬ፣ እኔ ስንት ዓመት አብሬሽ የኖርኩት
እንዴ አንቺን መች እንደተከራይችሽ እህቴ? አንቺ እኮ ማለት ከፋዬ ነሽ። እኔ እናት ወለድ ቋንቋ እኔማ ስቀልድ ነው። እንዳንቺ አይነት ዘመድ ከየት ተገኝቶ። ፍቅራችሁ በጣም ያስቀናል። በቃ ነገ አባቴም ይመጣል፣ ሰልዬም አለች፣ አብረን እቃዎቹንም እናስገባባለን። እንግዲህ ካልሽ ኑርዬ፣ እንደው ቅድም ሲወጣ ያየሽው ልጅ ሴት አይወድም። እንደው አደራችሁን የማይወደውን ነገር እንዳታደርጉ። ከኔና ከዝኑዬ ውጪ አንድም ሴት አይቀርብም። እንደው ድሮስ እንዲህ አልነበረም የኔ ልጅ። ምን ሆኖ ነው ግን? አይ የኔ ልጅ እሱን እንኳን ከፈጣሪ ውጭ ማንም አያውቅም። እዚህ ምድር ላይ እንቆቅልሽ ሆኖ የሚቆይ ነገር የለም። ሁሉም ነገር ጊዜ ይፈታዋል። እንደሚገባ እርግጠኛ ነኝ። ኦፍ ኮርስ እኔም እንደዛ ነው ያለኝ መረጃው። ስለዚህ ከሰዓት እንጠብቃለን። በጣም ጥሩ፣ በጣም ደስ ይለኛል። ለስኬታችን ስኬቴ ነው። መሳካቱ በጣም ደስ ብሎኛል። መሳካቱ ግን በጣም ይገርማል። በጣም አንተም ብዙ ደክመሃል። የኔ ብቻ ድካም አይደለም አይደል? ወይ ልጄ፣ ይኸው ብሩን ልኬልሻለሁ። አይተሽዋል አይደል? ፈጣሪ አብሮሽ አለ፣ አትፍሪ። በኋላ በደንብ እናወራለን፣ እደውልልሻለሁ። ኖሮላት ነች ደወለችው? አዎ ኖሮላት። ምን ነው ደህና አይደለችም? ደህና ናት። ቤት ተከራይታ ወጣች። ኧረ እባክህ። ኦኬ አባት ሁለተኛ በዚህ ስም እንዳትጠሪኝ። ስምህን እኮ ስለማላውቀው ነው፣ ይቅርታ። እሺ ዛሬ ክላስ ምን ሆነን የቀረው? መለክትሻል። አንተ ልጅ ወዴት ነው የምትሄደው? ዳኒ የኔ ልጅ እባክህን በሩን ክፈትልኝና አራራትን ብላ አንተ ልጅ ትሞታለህ። ተው ልጅ፣ እሺ በለኝ እባክህን ክፈተው በሩን። ዳዳሩ ማዘሪ እንዴት አዳሩ? ወይ ማዘሪ ይረፍድብኛል፣ ክላስ ልሄድ ነው። እሺ ሰላም ለዚህ ቤት። እንዴት አዳሩ ማዘር? እግዚአብሔር ይመስገን። እሺ እሺ ልቀስቅሳው እንዴ? ይሻላል ብለሽ ነው እንደረፍድብሽ ቤቢ። እሺ እማ እበላለሁ፣ ግን እሱም እኮ ትምህርት ቤት እንዳይረፍድበት ብዬ ነው። እሺ ልሻል። እሺ ቀስቅሽና እንዴት እሺ ሞክር። እሺ እዚህ ጋር ነው አይደል? መኝታ ቤት በዚህ ጋር ነው? አዎ እዛ ነው። እሺ ምንድን ነው? ምን ማዘር ቀስቅሽ ብለኝ ነው። ያምሻል እንዴ?
ምንም አልፈለኩም። ሁለተኛ ክፍሌ ብትገቢ እገልሻለሁ። ውጪ